ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ የሚሰራው አምባሻ ነው ማለት ነው። ካሜራ፣ ትንሽ ስኳር፣ ከዛ ለሰስ ያለ ውሃ፣ ዱቄት ይሄ ደግሞ አብሽ እና ጥቁር አዝሙድ፣ ነጭ አዝሙድ፣ ጨው አድርጌ ያው መጀመሪያ አመሳ አድርጌ ቅመሙን ጨው ጨምሬ ፈጭቸው ነው ማለት ነው። በጣም ይጥማል። እንደ ሀገራችን ነው፣ ሞክሩትኝ። ከዛ ትንሽ ዘይት ጨምሬ አቦካለሁ ማለት ነው። እና በዚህ መልኩ ጨርሻለሁኝ። ብዙም አታቅጥኑት፣ ምክንያቱም አምባሻ ስለሆነ ማለት ነው። ዳቦ ሲሆን ይቀጥም ችግር የለም። ይሄ ግን ብዙም ማቅጠን አይኖርባችሁም እላችኋለሁ። እና እንገናኝ በቀጣይ እና ውዶች፣ አሁን ይኸው ዳቦ ቦክቷን ማለት ነው። እዚህ በስቡሳ የምንሰራበት ኬክ ምናምን የሚሰራበት አለ። ዘይት እቀባዋለሁ ማለት ነው። ያው ሰሃን ላይ ምናምን እንዳልጠፈጥፈው ያነ በምጣድ ምናምን መጋገር ነው የሚቻለው። እኔ ግን ፎርን ነው የምጋግረውና ለዛ ነው እላችኋለሁ። እናንተ በመጥበሻ መጋገር ከፈለጋችሁ በሰሃን መጠፍጠፍ ትችላላችሁ ውዶቼ። በዚህ መልኩ እየሸለምኩ ነው ማለት ነው። እና አሁን በነገራችን ላይ በልምምድ ላይ ነኝ እላችኋለሁኝ። አሸላለም መሞከር ነው በቃ። ማንኛውንም ነገር መሞከር፣ ሞክራችሁ ይበላሽ። ውሃ ትንሽ እያስነካችሁ ማለት ነው። እና በዚህ መልኩ ጨርሻለሁኝ። አሁን ወደ ፎርኖ ነው ማለት ነው። የታችኛውን አብቻለሁ እና ውዶቼ አምባሻው ይሄን ይመስላል። በእውነት ሽታው በስማም ልክ የእናቶቻችንን እና በጣም ነው የሚያምረው። ጋግሩ ውዶች፣ ጾመኛ የሆናችሁ በተለይ የጋገራችሁ ብሉ። የመዳም ቅመሞች ራሳቸውን ጠብቁ፣ ብሉ። እኛ መቼም ከስራ ውጭ ሌላ ነገር አይታየንም፣ ግን ብሉ ውዶቼ። ቅመሙ በጣም ነው ሽታው የሚጥመው ብታዩት። እና ይሄን ይመስላል። ፍትፍት ያለ ነው። እንደዚህ አድርጋችሁ ብሉ። ሰብስክራይብ አድርጉ፣ ላይክ አድርጉ።